አከላለው እርሶ የሚነገሩትን በተለያየ ጊዜ የሚሰነዘሩትን ሃይማኖታዊም ፖለቲካውም ሐሳቦች ሚዛን እንደሚጠብቁ አቃለው ባላንስ አድርገው እንዳሉ አቃለውና የተወሰኑ ጥያቄዎች ይኖርኛል። ከዛ በፊት ግን ሰሞኑን ለኢድ ጊዜ ይመስለኛልና አንዳንድ ቃለ መጠይቆችን ሳይ ሁለት ቤት እንዳሉ ሁለት ትዳር እንዳሉት ተገንዝብ ያለውና በሸሪዓ እንደሚፈቀድ አቃለው። ግን እስቲ ለመግቢያ ያክል ጥያቄዎች ሁለቱንም ሚስቶችን ይወዳሉ ተመሳሳይ ነው ፍቅር የሚለውን ለጠይቆት እስቲ አመሰግናለሁ። ቢስሚላህ እንግዲህ በተቻለ መጠን እንግዲህ ሚዛናዊ መነሻ ሐሳቦች ላይ ሰጪ ሚዛናዊ ለመሆን በተለያየ መልኩ ሚዛናዊ ሐሳብ ለመስጠት ይሞክራል። በቁርአን አስተምሮት እስልምና ላይ አማኞችን ሲገልጽ ወጀአልናኩም መተወሰጠ ይላል። መሐከለኛ ህዝቦች አደረግናችሁ ይላል። ከዳርና ከዳር ጽንፍ ሳይኖር መሐል ላይ ነው። ጊዜ መሐል ሐሳብ ይወደዳል። መሐል ሐሳብ ያው ሁሉንም በማይጎዳ መልኩ መፍትሄ ሊሆን በሚችል ሐሳብ መልኩ እንግዲህ አሁንም ትዳርም ውስጥ ባለ ሁለት ሚስት ነኝ። ሁለቱም ሚስቶች ጋር በፍቅር ነው ያለሁት። ሁለቱንም ወዳቸዋለሁ፣ አከብራቸዋለሁ። በህይወቴ ውስጥ ትልቅ ዋጋ አላቸው። ተፈቃቅደን ተከባብረን እነሱም ተከባብረው ነው አብረን ያለነው ሸሪዓው ስለሚፈቅድልኝ እንደ አንድ የእምነት መምህር በማህበረሰብ ውስጥ ሊኖር የሚችለውን አንድ አሻራ አሳርፎ እንደሚያልፍና ሁሉ ነገር ማለት እስልምና አንድ ነገር ሲፈቅድ የማይቻል ነገር አይፈቅድም።